ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ብዙ ተረፍ ይበልልኝ። አጠር ያለች ግጥም ይዤ መጥቻለሁ። ቪዲዮውን በላይክ ጀምሩት ማለት ነው። በቃልሽ ታስሬ የምትላረስቷ በቃልሽ ታስሬ የልቤ ላይ ንግስት አንቺ ውባ ፍቅሬ ቀናት ቢቆጠር ወራት ቢደመር ከጎንሽ ባልሆን ካንቺ ጋር አብሬ በፍቅርሽ ሰንሰለት በጽናት ታስሬ አሜን ይሁን ብዬ ቃልሽን አክብሬ ለልቤ ትርታ ለደም ዝውውሬ ለመንፈሴ እርካታ ብታመም ዶክተሬ ደስታን ለማጣጣም ፍቅርሽን ዘምሬ እስትንፋሴ ነፍሴ ሁነሽ ለኔ ጤና ለመኖሬ ትርጉም የህይወቴ ቃና አዛኝ እንደ ሔዋን ሩህሩህ ነሽና ዓለም 10 ትሙላ ከቤቴ ግቢና። አስተያየታችሁን በኮሜንት። ገና ከጅምሩ ሰይጣን ሲፈትነኝ ጸባዩን ደብቆ መልኳን ብቻ አሳየኝ ከሺ ቆንጆ መሃል እሷን አስወደደኝ ታዲያ ምን ያደርጋል በከበር ሸወደኝ። ጻፍኩልህ ደብዳቤ ከደሜ ቀድቼ ላንተ መኖር ጀመርኩ ለኔ መኖር ትቼ አንቺ ውብ ጨረቃ ያለሽው በሰማይ ከኮከቦች መሃል ጓደኛ አለሽ ወይ ሰምተሽኝ ከሆነ ብቻዬን ሳወራ ለሰው አትናገሪ ሚስጥሬን አደራ ውስጤ ሰውን ፈራ መስሎኝ ከዳተኛ እባክሽ ጨረቃ አድርጊኝ ጓደኛ። ወይ መጀመሪያው እንደወደዳችሁ ተስፋ አደርጋለሁ። 0 አርስቷ ከጎራው ዘልቄ እስኪ ለንጎራጉር ካለ ሰው ቢወዷት ምን ያደርጋል ሀገር የኔው ከተማ ህንጻ መች ሆነና የድንጋይ ክምር የኔው ከተማ መንገድ መች ሆነና የድንጋይ አጥር የሰው ልጅ ልብ ነው የሌለው ዳርቻ የሌላው ድንበር ህንጻው ምን ቢረዝም ምን ቢጸዳ ቤቱ መንገድ ቢሰፋ ቢንጣለል አስፋልቱ ሰው ካልሸተተ ምንድነው ውበቱ? እውነት የሆነውን ጊዜ የሚገልጽ ነው ማለት ነው። ያው የፍቅርና ጊዜያዊ የሚገልጽ አብሬ ኮንታክት አድርጌ ፖስት ስላደረግን እንግዲህ ሰምታችሁ አስተያየታችሁን ከተመቻችሁም ካልተመቻችሁም ማንኛውንም አስተያየት ለመቀበል ዝግጁ ነኝ። ኮሜንት ላይ አድርጉልኝ። ወዳችኋለሁ።